እቆጫለሁ። በእናትህ ሆድ ተጸንሰህ ያኔ ገና በዮሴፍ ቤት ሳለች ማርያም ብላቴና ተጠራጥረው እናትህን እንደዘማ ጥንሱን ሚዘልፍ ያጠጧትን እኛን አይሁድ ባሰብ ጊዜ እቆጫለሁ። ይለኛል ረግመን አለው ደጋግሜ እቆጫለሁ። ቤተልሔም ያሉት ሰዎች ለማርያም ባጡት ጊዜ ትንሽ ቦታ ስትወልድህ በከብቶች ቤት በግርግሙ ሳር ጎዝጉዛ የሰዎችን ጭካኔ ጥግ አየሁና እጅግ አዘንኩ። እንደገና እጅግ አዘንኩ። ደግሞ እንዲሁ ሳምራዊቷን ሰማሁና ስትጠይቅኝ ጉድጓድ ከሰጠ ሰው ከያዕቆብ ትበልጣለህ ከቶ ብላ ተገረምኩኝ። የድፍረት ጥግ ተመልክቼ ባወቅሽ እኮ የምታወሪው ከማን ጋር እንደው አለ ልቤ። ምንም እንኳን ቢፈቅድላት ልትቀዳ የህይወት ውሃ ሳስበው ግን እቆጫለሁ። ዳግም ደግሞ እንደገና ሌላ ቁጭት ይነደኛል፣ ይቆጨኛል ባሰብ ጊዜ ያነጻጉ ከዚያ ጽኑ ከዚያ ህመም ቢፈውሰው እንዴት ጥፍ ይገባዋል ላዳነው ሰው እያዘንኩኝ ተቆጨሁኝ። የረገምኩት ወቀስኩትኝ ተቆጨሁኝ። አሰብኩ ደግሞ ሌላ ጸጸት፣ ሌላ ድፍረት። እሑድ ዕለት ሆሳዕና ብለው ሰግደው ነህ መዳኔ የነጋታው እንዴት አድርገን እንስቀለው ተባብለው መከሩበት። አየሁና ሁለት ልብ እዚያን ዘመድ በሀገሩ ተቆጨሁኝ። አሳዘነኝ ዓለም ግብሩ አሳዘነኝ። ይባስ ብሎ እንዲቆጨኝ ሰማሁ ሌላ አብሮ ኑሮ ስለከዳው ያ ይሁዳ እንደሸጠው በፍኝ ድናር ለዚያም ደግሞ በ30 እቆጫለሁ እቆጫለሁ። በተፉበት በገረፉት በጎተቱት ባንገላቱት ሄሮድስ ፊት በከሰሱት አዝንማለሁ። በቀያፋ በሐና ሊቀ ካህን ስዩማኑ ሲፈርዱበት ሞቶ ጌታ እንዲለቀቅ ያውን በዴ በእርሱ ሰማሁ። እጅግ ቆጨኝ፣ ተጸጸትኩኝ። እቆጫለሁ በዚያ በአይሁድ የታመመ ስላዳነ ግብዝነት መታወሩ ጸንቶባቸው ሲሉ ሰማሁ። ሰንበት ሻረ ያጋባዡ አስተናጋጅ ቤቱ ጋብዞ ለእግሩ ውሃ ሳያቀርብ ሰማሁ። ደግሞ በውድ ሽቶ ለኃጢአቷ ይቅርታውን ለተቸረች ሲያጉረመርም እቆጫለሁ። በጲላጦስ ፊት አቁሞ ተጠየቀው ልፈርድብህ ስልጣን አለኝ በል ተናገር ጥፋትህን ብሎ ሲለው አዘንኩበት፣ ተቆጨሁኝ። እንዴት ጌታን እንዲህ አለው? ባዘነ ተጨነቀ፣ ውስጤን ገፋው። ሁሉን ሳስብ በጌታ ዘንድ የሆነውን ግፉን ሳስብ መሰቀሉን፣ መጠፋቱን፣ ሆምጣጤውን፣ መቆንጨቱን በትውልዱ በዚያ ዘመን አዘንኩበት። በትውልዱ በዚያን ዘመን ይህን ሳስብ ሳንሰላስል ስወቅሳቸው የሳቁትን በጌታ ሞት በመከራው ታሳዦችን፣ ቸንካሪዎች፣ ወታደሮች፣ በጦር ወጊ ምስማር ምች ደብዳቤዎች የግፋቸው ልክ ማጣት እጅግ በጣም ሲያበሳጨኝ ድንገት ልቤን ተናገረኝ አዲስ ነገር የሚያስፈራኝ። ለመሆኑ አየው ልበል በአምላክሽ ሞት ስትቆጭ፣ አይሁድንም በጽኑ ቃል ስትወቅሽ፣ ሰማው ልበል ስትወኝ ተቆርቋሪ፣ የቀደሙት ክፋታቸው ስታመሪ፣ አለም ሌላ ተናጋሪ እያፌዘ በጸጸቴ በቁጭቴ ተሳለቀ። ግራ ገባኝ ናጠፋው የጌታዬን ቸንካሪዎች በወቅሳቸው ከዚህ በላይ ብላቸው ሲገባ የለ ልክ ለሌለው ክፋታቸው አልሁኝ ዳግም ደፈር ብዬ ጸጸት አልባይ ይቀጥላል ወቀሳዬ። አይደል አለ ተናጋሪ አይደል አንድ ጊዜ ነው የሰቀሉት አይሁድማ፣ አለሽ አይደል አንቺ ራስሽ የምትሰቂ ወሰን አልባ። ስንት ይሆን ቁጠሪ እስኪ ነግ ጀምረሽ ሰርክ ድረስ ስንት የጸፋሽ አምላክሽን ፊት ስንት የሰቀልሽ። አልዋሽሽም እውነት ማውጣት አስፈርቶሽ ልታመልጪ ከጥፋትሽ ህሊናሽን አስተባብለሽ። ባላጠፋው ወንድምሽ ያልከሰሽም መቅደስ ቁመሽ አላማሽም። የራስሽን ጉድፍ ትተሽ የሌሎችን አላየሽም። ወገንሽን እርቦት ሲያድር አንቺ ጠግበሽ አላደርሽም። ሙሉ ጊዜ ስትሮጪ ለአምላክሽ የምትሰጪው አንዲት ሰዓት አላጣሽም። ዘርሽን መርጠሽ እንደ እህል ባልታዘሽው አታልተሽ አልበደልሽም ለኔ ላልሽው። በይ ንገሪኛ ማን ይበልጣል በመጨከን አምላኩ ላይ አውቆ መካድ ወይስ መሳት? ንገሪኝ በይ የማን ችካር ብዛት አለው
የቱስ ሲሆን በጣም የሚያመው የአይሁድ ይሆን ወይስ ያንቺ የሚቆጨው? ንገሪኝ በይ። ማን ነው ጌታን በየቀኑ የሚሰቅለው? ዛሬም ድረስ መጎተቱ መገረፉ ያላባራው? በአንቺ ጥፋት ወይስ ደግሞ በዚያን ዘመን ትውልድ ነው? ይሆን ብኩርናሽን በፍኝ ምስር የለወጥሽው? በይ ንገሪኝ፣ ንገሪኛ። ክርስትናሽ የስሜት ነው ወይስ ደግሞ የተቃና? መች ዕለት ነው የቆረብሽው? ለኪዳን ሰርግ ትጋት አለ ዛሬም ልክ እንዳም ነው ወይስ ደግሞ ሲሞላልሽ ስታገኝ ስትሞይ በበረከት የረሳሽው የነበረ የቀደመ ማንነትሽን መኖር በቤት? በይ ንገሪኝ፣ የትኛው ነው ከባድ ክህደት? እያወቁ መበደል ወይስ ደግሞ አለማወቅ? ይሽ ስትቆጪ በቀደሙት በከሰሱት ያንቺን ነገር አስቢበት። እያንዳንዷ ከአንደበትሽ የምትወጣው ቃል ወንድምሽን እህትሽን ካስከፋቸው ከሆነብሽ ትልቅ በደል ያን ጊዜ ነው ክርስቶስን የሰቀልሽው በዕፀ መስቀል። ልክ እንደ አይሁድ ችንካራቸው ይወጋዋል፣ ያደማዋል። እናም ስትቆጪ ከጸጸትሽ የአይሁድ ስራ አትስቀዩ አምላክሽን። ዛሬም ደግሞ እንደገና የሰው ጉድፍ መመልከቱን ተይውና አትስቀዩ ክርስቶስን። ያንቺን በደል ምሰሶሽን ንቀይና ከተቆጨሽ ከጸጸተሽ አይሁድ ስራ አትስቀዩ አምላክሽን። ዛሬም ደግሞ እንደገና የሰው ጉድፍ መመልከቱን ተይውና አትስቀዩ ክርስቶስን። ያንቺን በደል ምሰሶሽን ንቀይና። ስብሐት ለእግዚአብሔር።